ሰላም ጤና ይስጥልኝ። የዛሬ ቪዲዮአችን በህይወታችሁ ላይ የምታዩትን አመለካከት ሙሉ በሙሉ ሊቀይር የሚችል ትልቅ ሚስጥር ይዞላችሁ ቀርቧል። ብዙዎቻችን ስኬትን እንደ አንድ መዳረሻ ወይም የመጨረሻ ግብ እናየዋለን። አንዴ ሀብታም ከሆንኩ፣ አንዴ ዲግሪን ከያዝኩ ወይም አንዴ የታወቀ ሰው ከሆንኩ ስራዬ አበቃ ብለን እናስባለን። ነገር ግን እውነታው ከዚህ የተለየ ነው። ስኬት በባለቤትነት የምትይዙት ንብረት ሳይሆን በየቀኑ የምትከፍሉት የቤት ኪራይ ነው። ኪራዩን መክፈል ካቆማችሁ ከቤት ትወጣላችሁ። ዛሬ የምናያቸው 10 ነጥቦች ይህንን የኪራይ ክፍያ እንዴት በብቃት እየከፈልን የስኬት ባለቤት መሆን እንደምንችል በዝርዝር ያሳዩናል። ይህንን ጉዞ አብረን እንድንቀጥልና በየሳምንቱ ህይወታችሁን የሚቀይሩ መሰል ይዘቶች እንዲደርሷችሁ አሁኑኑ ሰብስክራይብ ያድርጉ። ሰብስክራይብ አደረጋችሁ? የዚህ ታላቅ ቤተሰብ አባል እንድትሆኑ ጋብዛችኋለሁ። የደወል ምልክቷንም ተጫኑና ሁልጊዜ አዳዲስ ቪዲዮ ስንለቅ ቀድማችሁ ተመልከቱ። ዝግጁ ናችሁ? ዝግጁ ከሆናችሁ ወደ መጀመሪያው ነጥብ እንለፍ። አንደኛ፣ ስኬት በየቀኑ የሚከፈል ዕዳ ነው። ስኬት አንድ ጊዜ ሎተሪ ደርሶን የምንቀበለው ሽልማት አይደለም። ይልቁንም በየቀኑ ጠዋት ስንነሳ በዜሮ የሚጀምር ሂሳብ ነው። ብዙ ሰዎች ስኬት ላይ ሲደርሱ የሚሳሳቱት ትልቅ ስህተት አሁን ደርሻለሁ ከእንግዲህ ማረፍ እችላለሁ ብሎ ማሰባቸው ነው። ነገር ግን ስኬት ልክ እንደ ጤናማ ሰውነት ነው። ትናንት ጤናማ ምግብ ስለበላ ወይም ትናንት ስፖርት ስለሰራ ዛሬ ጤናማ ነህ ማለት አይደለም። ዛሬም በድጋሚ ያንን ጥረት ማድረግ አለብህ። ይህንን ጽንሰ ሀሳብ ዴይሊ ሬንት ወይም የቀን ኪራይ የምንለው ለዚህ ነው። በስራ ዓለም፣ በንግድ ወይም በግል ግንኙነት ውስጥ ስኬታማ ለመሆን በየቀኑ ዋጋ መክፈል ይጠይቃል። ይህ ዋጋ ደግሞ ትኩረት፣ ጉልበትና ጊዜ ነው። ዛሬ ላይ የምታሳዩት ደንተኝነት የነገውን ስኬታችሁን ይበለዋል። ስኬት ጥገና ወይም ሜንቴናንስ ይፈልጋል። ልክ እንደ አንድ የሚያምር የአትክልት ስፍራ ዛሬ ካላጠጣኸውና አረሙን ካልነቀልክ ነገ መድረቁ አይቀሬ ነው። ስለዚህ ስኬትን እንደ አንድ ንብረት ሳይሆን እንደ ግዴታ ወይም እንደ ዕዳ ማየት ራስን ጊዜ ለስራ ዝግጁ ለማድረግ ይረዳል። ሁለተኛ፣ የትላንት እድል የዛሬ ዋስትና አይደለም። ትላንት ያመጣህ ውጤት ትላንት አልቋል። ዛሬ አዲስ ቀን ነው። አዲስ ውድድር አለ። የኖኪያ ውድቀትን እንደ ምሳሌ እንውሰድ። በ2000ዎቹ መጀመሪያ ላይ ኖኪያ የዓለም ስልክ ገበያን በብቸኝነት ተቆጣጥሮ ነበር። ማንም ሊደርስበት የማይችል ግዙፍ ኩባንያ ይመስል ነበር። ነገር ግን አይፎን እና አንድሮይድ አዳዲስ የቴክኖሎጂ ለውጦችን ይዞ ሲመጡ ኖኪያ እኛ ቀድመንም ስኬታማ ነን፣ ደንበኞቻችን አይተውንም በሚል መዘናጋት ራሱን አላደሰም። በ2013 ኩባንያው ሲሸጥ ዋና ስራ አስፈጻሚ ስቴቨን ኤሎን በእንባ ታጥቦ እንዲህ አሉ፣ እኛ ምንም ስህተት አልሰራንም፣ ነገር ግን በሆነ መንገድ ተሸነፍን። ስህተታቸውን ትናንትና ያሸነፉበት መንገድ ዛሬም እንደሚያሸንፉ ማመናቸው ነበር። የቤት ኪራያቸውን በለውጥና በፈጠራ መክፈል አቆሙ። ቤቱም ለሌላ ሰው ተሰጠ። ይህ ታሪክ የሚያስተምረን በትናንት ታሪክ ላይ መተኛት የውድቀት መጀመሪያ መሆኑን ነው። ሶስተኛ፣ ዲሲፕሊን የኪራይ ክፍያ ማሽኑ። ዲሲፕሊን ማለት ማድረግ ባይሰማም እንኳን ማድረግ ያለብን ነገር በሰዓቱ ማድረግ ነው። ብዙ ሰዎች ሞቲቬሽን ሲመጣባቸው ብቻ ይሰራሉ። ነገር ግን ሞቲቬሽን እንደ አየር ሁኔታ ተለዋዋጭ ነው። ዛሬ ደስ ይላል፣ ነገ ደግሞ ይደብራል። ስኬታማ ሰዎች ግን በስሜታቸው ላይ ሳይሆን በስርዓታቸው ላይ ይተማመናሉ። ዲሲፕሊን የኪራይ ክፍያውን የምንከፍልበት ማሽን ነው። በየቀኑ በቋሚነት የምታደርጋቸው ትንንሽ ነገሮች በጊዜ ሂደት ትልልቅ ውጤት ያመጣሉ። ዲሲፕሊን የሌለው ሰው ስኬት ላይ ቢመጣም እንኳን እዚያ መቆየት አይችልም። ምክንያቱም ስኬትን ለማስቀጠል የሚያስፈልገውን የባህሪ ጥንካሬ አልገነባም። ዲሲፕሊን ነፃነት ነው። ዛሬ ራስን በዲሲፕሊን ስትቀጣ ነገ በስኬት የምትፈልገውን ለማድረግ ነፃነት ታገኛለህ። አራተኛ፣ ምቾት ቀጠና የስኬት ጠላት ነው። ምቾት ቀጠና የስኬት መቃብር ነው። አንድ ሰው ባለበት ሁኔታ ረክቶ ሲቀመጥና አዳዲስ ፈተናዎችን መጋፈጥ ሲያቆም እድገቱ ይገታል። ስኬት የሚቀጥለው ራስን ሁል ጊዜ አስቸጋሪ በሆኑ ነገር ግን በሚያሳድጉ ሁኔታዎች ስታስገባ ብቻ ነው። ይህ ጽንሰ ሀሳብ ኦፕቲማል አንዛይቲ ይባላል። ማለትም ፍጹም ጭንቀት ውስጥ ሳይሆን ነገር ግን ካለበት አቅም ጥቂት ከፍ ያለ ፈተና ውስጥ መገኘት ማለት ነው። ስኬታማ ሰዎች ምቾት ማጣትን ይለምዱታል። አዲስ ቋንቋ መናገር፣ አዲስ የንግድ ዘርፍ መጀመር ወይም ከለመድከው ስራ ወጥተህ ሌላ መሞከር የቤት ኪራይ አካል ነው። ምቾት የሚሰማ ከሆነ የሆነ ነገር እየተሳሳተ መሆኑን እወቅ። ምክንያቱም እድገትና ምቾት በአንድ ላይ አይኖሩም። አምስተኛ
ቀጣይነት ያለው ትምህርት። ዓለም በየቀኑ እየተቀየረች ነው። የዛሬ 5 ዓመት የነበረ እውቀት ዛሬ ዋጋ ሊያጣ ይችላል። ስለዚህ ትምህርት ጨርሻለሁ የሚለው አስተሳሰብ ራሱ ትልቅ ስህተት ነው። ስኬታማ ሰዎች ራሳቸውን ሁልጊዜ እንደ ተማሪ ነው የሚያዩት። ይህንን ኢንተሌክቹዋል ሬንጅ እንለዋለን። አእምሮ እንዲሰራና አዳዲስ ሀሳቦችን እንዲያመነጭ በየቀኑ መመገብ አለብን። ንባብ፣ ስልጠናዎችና ከአዋቂዎች ጋር መወያየት የአእምሮን ኪራይ መክፈያ መንገዶች ናቸው። መማር ያቆመ ሰው ማርጀቱ ጀምሯል። እድሜው 20 ይሁን 80 አዲስ ነገር የማይቀበል ሰው ለስኬት ቤት ብቁ አይደለም። ሁልጊዜ ጥያቄ ጠያቂ ሁን። ሁልጊዜ አዲስ ነገር ለመረዳት ጥረት አድርግ። 6ኛ ውድቀትን እንደ ግብዓት መጠቀም። ውድቀት የስኬት ተቃራኒ ሳይሆን የስኬት መንገድ ነው። ብዙ ሰዎች መውደቅን ይፈራሉ፣ ነገር ግን ሳይወድቁ መሮጥ አይቻልም። ስኬታማ ሰዎች ውድቀትን እንደ ፊድባክ ወይም እንደ ግብረ መልስ የሚያዩት። ውድቀት ማለት ኪራዩን መክፈል አቅቶት ከቤት መባረር ሳይሆን ለቀጣዩ ክፍያ የሚሆን ልምምድ ማድረግ ማለት ነው። እያንዳንዱ ስህተት የትኛውን መንገድ እንደማይሰራ ያስተምርሃል። ቶማስ ኤዲሰን አምፖሉን ለመስራት በሺዎች የሚቆጠሩ ጊዜያት ሲወድቅ ሽንፈት እንደደረሰበት አላሰበም ነበር። ይልቁንም የማይበሩ መንገዶችን ለይቶ በማወቅ ወደ ስኬት እንደቀረበ ያውቅ ነበር። ውድቀትን ተቀበለው፣ ተማርበትና ለቀጣዩ ክፍያ እንደ ግብዓት ተጠቀመው። 7ኛ ጊዜን በአግባቡ ማስተዳደር። ጊዜ ብቸኛው የማይተካ ሀብት ነው። ገንዘብ ቢጠፋ ሊገኝ ይችላል፣ ጊዜ ግን አንዴ ካለፈ አይመለስም። ስኬታማ ሰዎች ጊዜያቸውን ኢንቨስት ያደርጋሉ፣ ተራ ሰዎች ግን ጊዜያቸውን ያጠፋሉ። ጊዜ ማስተዳደር ማለት በዝርዝር የተጻፈ ፕሮግራም መኖር ብቻ አይደለም፣ ይልቁንም አይ ማለት መቻል ነው። ለወሬ፣ ለከንቱ ጭንቀትና ዋጋ ለማይጨምሩ ነገሮች አይ ስትል ለስኬት ኪራይ የሚሆን ጊዜ ታገኛለህ። የ20-80 ህግን ተጠቀም። 80% ውጤት የሚሰጡህን 20% ዋና ተግባራት ለይና በእነሱ ላይ አተኩር። ጊዜን በከንቱ ማባከን ማለት የቤት ኪራይህን ለሌላ ሰው አሳልፎ መስጠት ማለት ነው። 8ኛ ጠንካራ የስራ ስነ-ምግባር። በአሁኑ ዘመን ብዙ ሰዎች ቢዚ ናቸው፣ ነገር ግን ውጤታማ አይደሉም። ጠንካራ የስራ ስነ-ምግባር ማለት ብዙ ሰዓት መስራት ብቻ ሳይሆን ትኩረት ሰጥቶ ውጤት ማምጣት ነው። ዲፕ ወርክ ወይም በጥልቀት መስራት የሚባለው ጽንሰ ሀሳብ ያለምንም መከፋፈል፣ ያለ ስልክ፣ ያለ ሶሻል ሚዲያ በአንድ ዋና ስራ ላይ ለረጅም ሰዓት መቆየት ነው። ይህ አይነት ስራ ነው ልዩነት የሚፈጥረው። ስኬት ከባድ ስራን ትፈልጋለች። አቋራጭ መንገድ የለም። በላብና በጥረት የምትከፍለው ክፍያ ነው ቤቱን ያንተ የሚያደርገው። ሰነፍ ሰው የስኬት ኪራይ መክፈል አይችልም። 9ኛ ትውውቅና ግንኙነት። Your network is your net worth። ግንኙነት ሀብት ነው። በዙሪያ ያሉ ሰዎች ወደ ላይ ይወስደዋል ወይም ወደ ታች ይጎትተዋል። የቤት ኪራይን በብቃት ለመክፈል ከአንተ የተሻሉ የበሰሉና ስኬታማ የሆኑ ሰዎችን ማግኘት አለብን። ማህበራዊ ካፒታል ማለት ሰዎች ለአንተ ያላቸው እምነትና ክብር ነው። ይህንን ለመገንባት ደግሞ ታማኝነት፣ መልካም ስነ ምግባርና ሌሎች መጥቀም ያስፈልጋል። ብቻ ልትሮጥ ትችላለህ፣ ነገር ግን ሩቅ ለመድረስ አብሮነት ያስፈልጋል። በዙሪያ ያሉ ሰዎችን በጥንቃቄ ምረጥ። 10ኛ ምስጋናና ዓላማ። የመጨረሻውና ዋናው ነጥብ ስኬትን ከዓላማ ጋር ማያያዝ ነው። ስኬታማ መሆን የሚያስፈልገው ለምንድን ነው? ለዝና፣ ለገንዘብ ወይስ ለውጥ ለማምጣት? ዓላማ ለጉዞ ነዳጅ ይሆናል። ኪራዩን መክፈል የሚከብድና የሚሰለችህ ዓላማ ግልጽ ካልሆነ ነው። ምስጋና ደግሞ ባለ ነገር ደስተኛ እንድትሆንና ለተጨማሪ ስኬት ጉልበት እንድታገኝ ያደርግሃል። በየቀኑ የምትከፍለው ኪራይ ለሌሎች ሰዎች ሕይወት መትረፍ ከሆነ ክፍያው አይከብድም። ትልቅ ዓላማ ይኖርህ፣ ያኔ ስኬትህ ትርጉም ይኖረዋል። ውድ ተመልካቾቼ እንግዲህ ስኬት እንዴት ገዝተን የምናስቀምጠው ካፒታል ሳይሆን በየቀኑ በላባችን፣ በንባባችን እና በዲሲፕሊናችን የምንከፍለው የቤት ኪራይ መሆኑን አይተናል። ዛሬ ራሳችሁን ጠይቁ፣ የዛሬውን የቤት ኪራይ ከፍያለሁ? ይህ ቪዲዮ አዲስ እይታ ከሰጣችሁና ለህይወታችሁ ግባት ከሆነ ላይክ በማድረግ አበረታቱኝ። የእናንተ አስተያየት ለኔ ትልቅ ዋጋ አለው። ስለዚህ ከነዚህ 10 ነጥቦች ውስጥ ይበልጥ የነካችሁን ኮሜንት ላይ ጻፉልኝ። እንደዚህ አይነት ትልልቅ የሆኑ የራስ ልማት ትምህርቶችንና የህይወት ሚስጥሮችን ለማግኘት ደግሞ ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን አትዘንጉ። ቀጣዩን የቤት ኪራይ በብቃት እስከምንከፍል ድረስ ለስኬት መንገድ ላይ እንገናኝ። ቸር ሰንብቱ።